አሁን ኢየሱስን የሚነካው የእንትኑ የገንዘቡ መጠን አይደለም፣ የሚቀርብበት ልብ ነውና። አሁን ደጅ ላለው ስርዓት አይደለም ኢየሱስ ምላሽ የሰጠው ለልቧን። እግዚአብሔር ከዋለልን በዚህ መንገድ ይዋልልን። መሞቱን መቀበሩንና መነሳቱን ተናገረበት ማለት ገጭ ይላል። ስታጣውስ አዘነች የሚል ቃል አለ። ባይዘው ያላት ጌታ ማርያም ሲላት አይኗ ተከፈተ። ረቡኒ እምትወደው ከሆነ ቀድሞ ይገለጥልሃል። በእውነት እግዚአብሔር መጸለያ ጊዜ ከሰጠ መጸለይ ጥሩ ነው። እግዚአብሔር ምንም ነገር በእናንተ ሕይወት ላይ ካረገ ኢየሱስን በሚያከብርበት መንገድ ብቻ ያርግ። በእውነት ነው የምነግራችሁ። ምክንያቱም በቅርቡ ሰማይ እንሄዳለን። እዛ ስንሄድ እግዚአብሔር ሊሸልመን ይገባል። እና እኔ አሁን በጣም መወዳት አንዲት ሴት አለች። በጣም ነው መወዳት አንዲት ሴት አለች። ኢየሱስ እግር ላይ ሽቶ የደፋችው ሴት አይደል? ብዙ ጊዜ ነው እኔ አሁን እዚህ የማነሳት። እኔ እንደውም የሄድኩበት ቦታ በሙሉ ነው የማነሳት። በጣም ነው የምነካው በህይወቷ፣ በአቋሟ። ታቆታለች አይደል? ስሟ ማርያም። ከዛ መጣች አይደል? የ300 ዲናር ሽቶ ይዛ እየመጣው ነው አላለችም አይደል? ኢየሱስ ቀስ ብላ ተደብቀ ሹልክ ብላ ገባች እግሩ ስር። ኢየሱስ ሲመጣ እንደምታውቁት ነው ብቻውን አይመጣ። 12 ሰው ነው ይዞ የሚመጣ። አሁን ግብዣ ተጠራ እኮ ነው የሚለው። አሁን አንተ ኢየሱስን እራት ብለህ ከጠራው ባይዘው ድግስ ነው የምትደግሰው። 12 ወጣት አለ አብሮት። ደሞ ረጅም መንገድ በእግር ስለሚሄዱ ሳይበሉ ምናምን ነው የሚውሉት። እሱም ደግሞ ዝም ብሎ ነው የሚያጾማቸው። ስለዚህ በደንብ ነው ይበሉት ማለት ነው። እና 12 ሰው ሰብስበው ይዞ መጥቶ ሰው ቤት ገብቶ ስምዖን ነው ምናምን የሚሉት ሰውዬ ስምዖን ነው ስሙ አይደል? ተሰብስበው ገብተው እየበሉ ድንገት መጣች። እግሩ ስር አንዲት ሴት መታለች። ከዛ መታ እግሩ ስር ብቻ ትንሽ እንትን ብላለች፣ ቆየች። ሽቷን ደፍታ እንደውም እንትኑ ለእንትን ለማድረግ አይመችም፣ ለመቀባት አይመችም። ሽቶ በእንትኑ ራሱ አይመችም። ግን ብቻ በደንብ ከፍታው የ300 ዲናር ነው ይለዋል። 300 ዲናር አንድ አይሁዳዊ የዓመት ገቢው ማለት ነው ሲሰላ። በቀን 8 ሰዓት ከሰራ አንድ አይሁዳዊ ወርኪንግ ዴይስ ማለት ነው። በሰንበትና በበዓላት ቀን ካልሰራ በቀን 8 ሰዓት ከሰራ አንድ ዓመት ሙሉ ቢለፋ የሚያገኘው ኖርማል አይሁዳዊ ሰርቶ የሚያገኘው፣ የመንግስት ሰራተኛ ሰርቶ የሚያገኘው የዓመት ደሞዝ ተሰብስቦ ማለት ነው። እና ግማሽ ሊትር ነበር ይለዋል ሽቶ። እና የአልባስጥሮስ ከተማ ሽቶ ነው። ምን ማለት ነው? ኢምፖርትድ ፐርፊውም ነው ማለት ነው። ህንድ ሀገር ነው የሚሰራው። አስመጥታ ነበር እና ኢየሱስ እግር ላይ በሙሉ ደፋችሁ። ከዛስ ሽቶ አላጸዳ አላት አይደል እግሩን። ከዛ እንባ ጨመረች። ዲት አይነት መነካት ነው። ሽቶ ደፍታ ከዛስ እንባ አርጋ። ከዛ ፎጣ ያስፈልግ ነበር። ፎጣም አምጡልኝ አላለቻቸውም አቶ ስምዖንን። ጸጉራቸው ክብራቸው ነው አይሁዳውያን። በጸጉሯ እግሩን ስታብስ ጌታ ኢየሱስ ክርስቶስ ጸጥ ብሎ ይቀበላል። ታይ አይል ልክ ነሽም ልክ አይደለሽም አይደል፣ ዝም ብሎ አምልኮ እኮ ነው። አምልኮ እየተቀበለ ነው። አሁን ሽቶ አይደለም ኢየሱስ የምታቀርብበት ልብ ጋ ነው ኢየሱስ እንጂ የ500 ዲናር የሚያመጣ እኮ ይኖራል። የ10,000 ድራም ሊያመጣ እኮ ይችላል እኮ ሰው። አሁን ኢየሱስን የሚነካው የእንትኑ የገንዘቡ መጠን አይደለም፣ የሚቀርብበት ልብ ነውና ጸጥ ብሎ አምልኮ ይቀበላል። ከዛ መሃል ላይ ይሁዳ ነበረ ጉባኤ ውስጥ። አሸተተ። ማን ነው እንደዚህ ላዩ ላይ ይህን ሁሉ ነገር ሲያይ አንዲት ሴት ኢየሱስ እግር ስር መምህር አለው። ለምንድን ነው ይህን ሁሉ ሽቶ እግር ላይ ደፍታ እያለቀሰች ዝም የምትላት ብሎ የማርያም መነካት መንበርከክና ማልቀስ አልነካውም። ይሁዳን የነካው 300 ዲናሩ ነው አይደል? ተንበርከካ ስታለቅስ እንደ ቀናት ታረጋትም አይደለም። ሽቶ ይሄን የሚያክል ሽቶ ተደፍቶ እንደ ዝም ትላለህ ሲለው ጌታ ኢየሱስ ምንድነው ያለው? ልክ ነህ ምናምን አይደለም ያለው። ይሁዳ አለው አቤት ተዋት። ጮክ ብሏል አይደል? እንትኑ ላይ ቃል አጋኗለው ቃሉ ላይ እና ሰከንድ ፐርሰን ሲንጉላር ነው። ጮኋል ኢየሱስ ጮክ ብሏል። ዝም አለ። ጮክ ተዋት አለው። አምልኮ ነው፣ አታቋርጣት አለው። ጌታ ይባረክ። አሁን ደጅ ላለው ስርዓት አይደለም ኢየሱስ ምላሽ የሰጠው ለልቧ ነው። ተው አልና ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን አልኖርም።
አለ። ምን ማለት እንደሆነ አልገባቸውም ይላል ቀጥሎ። እኔ አልኖርም አለ። እኔ አሁን ሰሞኑን እሄዳለሁ እኮ ነው። የማገዝ ልቡ ካለ ሁሌ ድሆች አሉ ነው። እኔ ግን አታገኘኝም፣ እሷም አታገኘኝም። ምናልባት ከዚህ በኋላ አንድ ቀን ነው የምታገኘኝ። አታገኘኝም ተዋት አለ። መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ እግረ መንገዱን አንድ ቃል ተናገረ። እግዚአብሔር ከዋለልን በዚህ መንገድ ይዋልልን። የ300 ዲናር ሽቶ ሰብሬ የ600 ዲናር ቢሰጠኝ አልፈልግም። እኔ አልፈልግም እንደዚህ አይነት ነገር ለም ያላት ለቀብር ያርገዋለች። ታው ለቀብር ያርገዋለች ማለት ያው ሬሳዬን ተቀባለች ነው አይደል? አሁን እዚህ ጋር የቀባችኝ እዛ ጋር አሁን ኢየሱስ በተቀበረበት ጊዜ ሽቶ ቀመማ ይዛ መጣ ይችላል። አይጠፋም ከእጇ ሽቶ ምናምን ሽቶ ይዛ መጣ ይችላል። ልትቀባው ስትል ኢየሱስ የለም። ስለዚህ እዛ ጋር ሬሳዬን ስለማታገኘው ስለምነሳ ሬሳዬን ቀብታው ነው አለ። መሞቱን መቀበሩንና መነሳቱን ተናገረበት ማለት ነው። ሰው ሆኖ የመጣበትን የመጨረሻ ፕሮግራም አወራ። እሞታለሁ አለ። ሬሳዬን ብሏል። እሞታለሁ፣ ሬሳዬን ካለ እቀበራለሁ ነው። ከዛስ አታገኘኝም ካለ እነሳለሁ። ስለዚህ ሬሳዬን እንደቀባች ቆጥሬዋለሁ ቶ ሲለው መጽሐፍ ሲናገር እነ ይሁዳ ማወሽ ጌታ ሆይ አሉት ይልና እሱንም ወደ ታች ወርዶ ምን ማለት እንደነበር ግን አልገባቸውም። ወንጌሉን የጻፈው ሰውዬ እዛው መሃል ስለነበረ አልገባንም እያለን ይጻፋል። ከገባው በኋላ ነው የጻፈው። በእርግጥ ግን ያኔ ግን አልገባንም ነበር ለቀብሬ ምናምን ሲል ከዛ ትዝ ይላችኋል። እቺ ሴት ልትቀባ መጣች። ከዛ መጣች፣ ከዛ ፈለገችው። ኢየሱስ አልነበረም፣ አዘነች ይላል። እሷን አቁሞ ስለሷ መታ እንደምታጣው እኮ የተናገረው እኮ እሷን ነው። ስለሷ እንደተናገረ ይፍን አልገባትም። አሁን ስለሷ እንደተናገረ ቢገባት አትሄድም። አልገባትም። በመሰረቱ ደግሞ ትንቢቱ መፈጸም አለበት። መታ ታጣኛለች ስላለ ሄዳ ማጣት አለባትና በስነ ስርዓት ባይዘ ጌታ እኮ ብሎ ነበር አይደለም ያለችው፣ ፈለገችው ይላል። ስታጣውስ አዘነች የሚል ቃል አለ። ባይዘው ኢየሱስን ከመቃብር ስት አዘነች፣ ቆማ አዘነች፣ በጣም ተከዘች። ወይኔ የት ሄዱ? ማን ወስዶት ነው አለች ነው የሚለው። ተነስቶ ነው አለች አይልም። እነሳለሁ እኮ ብሏል። እነሳለሁ ግን አያውቁም። እስከ ሞት ነው የሚታወቀው። ያን መነሳት የመጀመሪያ ኢየሱስ ነው። ትንሣኤ ከዛ በፊት ማንም ተነስቶ አያውቅማ። የተነሳ በሙሉ ተመልሶ ይሞታል። ኢየሱስ ብቻ ነው ሞትን የሚያሸንፈው። ስለዚህ መነሳት እዚህ ውስጥ ፕሮሰስ አይደረግም። እስከ መሞት ነው ፕሮሰስ የሚያደርገው ጭንቅላቱ። ከዛ ትክዝ ስትል አንድ ሰው ጠጋ አላትና የሆነ አንድ ጠጋ ሲላ ዙር ብላ ስታየው አይኗ ተይዞ ነበር ይላል። እኔ አይን መያዝ ራሱ ምን ማለት እንደሆነ በኋላ ታስረዱኛላችሁ። አሁን እንደዚህ እያየች አታውቀው። ጌታዬን አንተ ነህ እንዴ የወሰድከው አይደል ያለችው። ያው ተገንዞ እኮ ተቀብሯል፣ ግን ያው ጌታዋ ነው፣ መቃብር ውስጥም ጌታዋ ነው። እና የሞተ ሰው ነበር እዚህ ቀብረን የታረከው አይደለም ያለችው። ጌታዬን ስቲል ኢዝ ማይ ሎርድ ኩሪዮስ ማለት ከሰማይኛን ለማዳን የወረደ አለችው። እና እኔን ለማዳን ነው መስቀል ላይ የሞተው፣ አጥፍቶ አይደለም። አሁን ቴስቲፋይ ያደረገችው እሱ ነው። እኔን ለማዳን ሲል ነው የሞተልኝ። አንተን እንዲወሰድከው ስትለው አትክልት የሚጠብቅ ሰው መስሏት ነበር ይላል። አንዳንድ የመጽሐፍ ቅዱስ ታሪክ ብንኖር ጥሩ ነበር። እኔም ብኖር የዛን ቀን አሁን እናንተ ብትሆኑ አንተ ነህ ስትለው ምንድን ነው ያላት ጌታ? ማርያም ሲላት አይኗ ተከፈተ። ረቡኒ አለች። ድሮ ሳይሞት በፊት በመጠራበት ነው። ጌታ መምህሬ ብላ ልታቅፎ እንዳትነኪኝ ያላት እንግዲህ ልታቅፎ መታለች ማለት ነው እንጂ በአገር ሰላም የቆመ ሰው እንዳነኩኝ ይባላል። ዳርዳር ነገር ብሏታል። ልታቅፎ ስትል እንዳትነኪኝ ማርያም አላት። መሬት ላይ ከጥቂት ጊዜ በፊት እግሩን የመንካት ሽቶ የመድፋት የማበስ እድል ነበራት። የመንካት አየ። አሁንስ አይቻልም። እንዳትነኪኝ አላት። ከዛስ መነሳቱ እንደ ኤክሳይትመንቱን እና ዝም ብላችሁ አስቡት። አሁን ኢየሱስ ከሞት ተነስቶ ፊት ለፊት ቆሞ ሲያዋራ ደግሞ የመጀመሪያ ምስክር ብትሆን አንተ ጴጥሮስ አያውቅም እንደተነሳ። ማርያም የመጀመሪያ ምስክር ቆማ የመጀመሪያ የትንሣኤውን አካል ያየችው እሷ ናት። ባይዘው ለአንዳንዶች እኮ እንደዛ የምትወደው ከሆነ ቀድሞ ይገለጥልሃል። አቦነት እኮ ነው። ፕሮቶኮል ሲጠበቅ ነው የሚበላሽብህ። ላቭ ነው የሚመራው። ከጌታ ጋር ያለኝን ህብረት ፍቅር ነው መውደዴ ነው የሚመራው። ኢንካውንተሬ ላቭ ነው። እኔ አገልጋይ ያረገኝ እንትኑ አይደለም። በቃ ስለምወደው ነው እኔ የማገለግለው ኢየሱስን። እውነቴን ነው የምነግራችሁ። ስለምወደው በቃ ወደዋለሁ።
ከዛ ውጪ ባይዘው ሰራ የሆነብህ ቀን ይደክማል። መነካትስ ሞተ አይበርድም ውስጥ ሞተ አውርተ አጠግብም። ማርያም እንዳትነኪኝ አላትና ሂጂና አላት ስትል አንተ ለወንድሞቼ ለሰባኪዎቹ ሰባኪ ነበረች። የትንሣኤው ምስክርነን ለሚለው ለጴጥሮስ ተነስቷል የሚል መሰካሪ እሷ ናት። እሷ የመሰከረችው ነው ሄዶ የሰበከው። ሂጂና ለወንድሞቼ ተነስቷል ወንድማችሁ ቢያቸው። ቺን ሴት ያደረገላት በጣም ትልቅ ውለታ እግዚአብሔር የሰራላት የመጨረሻ ትልቁ ውለታ የኢየሱስ ሞትና ትንሣኤ ላይ ወስዶ ገጠመላት። ክብር ለኢየሱስ ይሁን።